እችን አንድ ጥቁር ዲዛይን ለማውጣት የምትመለከቷቸውን ከ5 በላይ የሚሆኑ ዲዛይኖችን መስዋዕት አድርጌያለሁ። ይህንንም ፕሮዳክት ለማውጣት የሄድኩበትን ሂደቶች ላሳያችሁ። መጀመሪያ ዲዛይን ያደረኩት የምትመለከቱትን ክብ ነው። ይህንን የሞከርኩበት ምክንያት ኤግዜላር ፕለጉ እንደሚገባና እንደማይገባ ለማረጋገጥ ነው። እና በዚህ ዲዛይን ላይ ጆኮ አግኝቼበት ደግሜ አስተካክዬ ዲዛይን አድርጌዋለሁ። ሁለተኛ ላይ ዲዛይን ያደረኩት ይህንን ይመስላል። ቀጣይ ዲዛይን ያደረኩት ስክሩ ነው። የምትመለከቱትን ስክሩ ሳምፕል ሰራውለት። በዚህ ዲዛይን ውስጥ ሁለት አይነት ክፍተቶች አገኘሁበት። አንደኛው ዳዶ ነፃ ሆኖ አይንቀሳቀስም፣ ሁለተኛው ደግሞ ኤግዜላር ፒኑን አያስገባም። ቀጣይ አስተካክዬ የሰራሁት ዳዶ ይህንን ይመስላል። በነፃነት እንዲንቀሳቀስ አድርጌ ነው ያስተካከልኩት። ቀጣይ የሞከርኩት ኤግዜላር እንዲቀበልና ከገባ እንዳይወጣ አድርጌ ዲዛይን ያደረኩት በዚህ መንገድ ሰራሁት። የሁሉ መንገድ ከሄድኩ በኋላ ነጭ ፊላሜንት ስለጨረስኩ የመጨረሻ ዲዛይንን በዚህ መልክ እንደምፈልገው አድርጌ ጨርሻለሁ። ያለቀ ፕሮዳክት ይህንን ይመስላል። ለምን እንደተጠቀምኩት ቀጣይ ቪዲዮ ስሰራ አይታችሁ ትረዱታላችሁ ብዬ አስባለሁ። ይቆያል።